ይቅርታ። እሺ በቃ ልከኛ ቀጥልና ትቀጥያለሽ። ይቅርታ። እሺ ትላንትና ማዘሬን ምናምን ትመጣለች ብዬ ነበርና አሁን እኔ ወርጄ ባመጣት ደግሞ አታስገቡኝ። በጣም ቆይቻለሁ። ሚዝ ትላንት ነግሬኝ ነበር የሳንዳት ብላኝ ነበር። አሁን መታለች አለች። ግን ደግሞ መግባት አትችልበትም። እኔ እዚህ ከላይ ሆኜ ግቢ እንድላ እንድትጽፍ ነበረ ነው። ችግር የለውም ባትገባም ኮሜንት ላይ ከተረዳችበት በጣም ደስ ይላል። አንተ እንድትገባ አስተምራት፣ ንገራት እና ከዚያ እንሻላ እንትን ትላለች። ተምራለች። ከአንተ ጋር መውራ ስለምትፈልግ ነው። በቃ ችግር የለውም እንድትገባ አድርጋት፣ ንገራትና እኮ ትመጣለች። እሷን የተመልሽ ስጽፍ አስገቡኝ ሞዴሬተሮች። እኔ ልወረድና ላንጣት። መርሃባሽ ተደሰኛ በደንብ ቤትና አድሚኖች አስገቡት። እሺ አርሴማ ቀጥል። ጠይቄ ስለ ልምና ላይ ስላለው ትዳር ነው ማለት እንዴት ነው? እኔ ክርስቲያን ነኝ፣ ግን በቃ አንድ ስጋ ይሆናሉ ነው የሚለው መጽሐፍ ቅዱስ ላይ። ባልና ሚስት ሲጋቡ አንድ ስጋ ነው የሚሆኑት እና መለያየት ራሱ የለባቸውም ካልሞተ በቀር ሌላ ማግባት እንኳን አይፈቀድም። እና እንዴት ነው 4-5 ሲሆን እንዴት ነው የሚሆን? በመጀመሪያ ካነጻጸርሽ የግዴታ እንድናነጻጽር እንትን እያልሽን ነው። መጽሐፍ ቅዱስ ላይ ከአንድ በላይ ማግባት ኃጢአት ነው ወይንም ከአንድ በላይ ማግባት ዝሙት ነው ተብሎ የተገለጸበት ቦታ የለም። እዚህ የሚል የለም። እንደ እስልምና ከመጣ ለማስተዳደር አቅም ካለው ያግባ። አንድ ሲያገባ ይዛኔ አቅም ሊኖረው ይገባል ሁላ። ከሌለው አይፈቀድለትም። አንድ ማግባት ራሱ ከአንድ እንጀምርና ማለት ነው። አላህ በቁርአን ላይ ተናግረዋል። ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ተናግረዋል። ወሊየስተዕፊፍ الذين لا يجدون نكاحا حتى يغنيهم الله من فضله። እነዚያ ለማግባት አቅም የማይኖራቸው ሰዎች አላህ ከትሩፋቱ እስኪያብቃቃቸው ድረስ ከጋብቻ ይቆጠቡ እያለ ይናገራል። ይህ አቅሙ ሳይኖረው ሊያገባ ይችላል። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ምን አሉ? ያ ማዕሸረ ሸባብ መን ስተጣዐ ሚንኩም ልባአተ ፈልየተዘወጅ አሉ። እናንተ የወጣት ስብስቦች አሉ ወንዶችን ሲያናግሩ፣ ከእናንተ የጋብቻን ጣጣ መቋቋም የሚችል ካለ ያግባ። ካልቻለስ ማግባት አይችልም። አንድ ራሱ አይፈቀድለትም አቅሙ ከሌለው። ወመን ለም የስተጢዕ ፈዐለይሂ ቢሶም ፈኢነሁ ለሁ ዊጃእ አሉ። የማግባት አቅምና ችሎታ ከሌለው ደግሞ እንዳያገባ ሰው ጾምን ይጹም አሉ። ያቸዋል። ምክንያቱም ይሄ ሰው የሰውን ህይወት በራሱ ላይ ጨምሮ አምጥቶ ማጨናነቅ የለበትም እና ሴት ልጅ ወጥሻል አይደል? የማስተዳደር አቅሙና ችሎታ ሲኖረው ጊዜ ነው። አንድ ሁለተኛ ለማግባት እንዲሁ በጣም ከባባድ የሆኑ መስፈርቶች አሉት። እነዚህም መስፈርቶች ካሟላ ነው የሚፈቀድለት። እነዚህ መስፈርቶች ካላሟላ አይፈቀድም። አንደኛ የማስተዳደር ችሎታ፣ አሁንም ሁለቱንም ሊኖረው ይገባል። ሁለቱንም የማስተዳደር ችሎታና አቅሙ ሊኖረው ይገባል። ፍትሐዊ መሆን አለበት። ሁለተኛው መስፈርት ፍትሐዊ ካልሆነስ፣ ለምሳሌ አንዳንዱ ሰው ሁለተኛውን በሚያገባ ጊዜ አንደኛውን እንደሌለች አድርጎ ይተዋል። ለዚህ አይፈቀድም። አላህ ከልክሏል። በቁርአን ላይ ሲናገር ምን አለ? ፈኢን ኺፍቱም አላ ተዕዲሉ ፈዋሒደተን አለ። ነገር ግን ፍትሐዊ ያልሆንም ብላችሁ ከፈራችሁ አንዲት ብቻ አግቡ ብሎ ቃል በቃል ተናግሯል። አንዲት ብቻ ብሎ የፈለገ ሚሊዮነር ብትሆን ፍትሐዊ መሆን ካልቻልክ በሚስቶች መካከል አይፈቀድልም ሁለተኛ ማግባት። ይሄ ነው እኔ ማለት መጠየቅ የፈለኩት እንዴት ነው ቁርአን ማለት አንድ ስጋ አይሆኑም ነው ሲጋቡ ማለት ሁለቱም የተለያዩ አካል ናቸው። እንዴት ነው ልዩነቱ ሊገባኝ። ትዳር ሳስብ እኔ አንድ ስጋ ማለት ወንድና ሴት በሚተኙ ጊዜ አንድ ስጋ እንደሚሆኑ ነው። እና 4 ሴት ሲሆን እንዴት ነው ማለት ትዳር እንዴት ነው በእናንተ? ከአንድ በላይ ማግባትን የሚከለክል አንቀጽ የለም እያልኩሽ ነው። መጽሐፍ ቅዱስ ላይ ከአንድ በላይ ማግባት ኃጢአት ነው ተብሎ የተገለጸበት ቦታ ነው። ወይም ከአንድ በላይ አታግቡ ብሏል እግዚአብሔር። አግቡም አላለም። በእርግጥ ግን አንድ እንድናገባ ደግሞ የሚነግሩን አንቀጾች ደግሞ አሉ። አንድ መሆናቸው ለምሳሌ ማስረጃ ነው። እንደውም እግዚአብሔር ከአንድ በላይ ማግባትን ደንግጓል። ምን ትያለሽ? ምናሳይሽ? እግዚአብሔር አንድ ሰው 2 ሚስት ቢኖሩት በምን ሁኔታ ሁለቱን ማስተዳደር እንዳለበት ሕግና ስርዓት አውጥቷል። ላሳይሽ ማስረጃ። አንድ ኤብራውት አላት። አንድ ሰው 2 ሚስቶች ቢኖሩት ብሎ እግዚአብሔር ያወጣው ሕግ አለ። ያው አንድ ኤብሮ ላይ ከፍ አድርገው ያው ለአንድ ሰው
ይላል እግዚአብሔር። ለአንድ ሰው አንዲቱ የተወደደች አንዲቱም የተጠላች ሁለት ሚስቶች ቢኖሩት ይላል። ከዛ ህጉን ያወጣል። አይ ኃጢአት ነው ሁለተኛ አግባት አላለም። እንዳውም ህግና ስርዓት የሚያወጣለት እንዴት ማስተዳደር እንዳለበት። ለእርሱም የተወደደችው ደግሞ የተጠላችው ልጆች ይወልዱ፣ በኩሩ ከተጠላችው ሚስት የተወለደ ልጅ ለልጁ አንብቦ ይብሮ አንብቦ ከመጀመሪያው ለጀመረላት እሺ ምን ይላል መሰለሽ? ለአንድ ሰው አንዲቱ የተወደደች አንዲቱም የተጠላች ሁለት ሚስቶች ቢኖሩት ለእርሱም የተወደደችው ደግሞ የተጠላችውን ልጆች ቢወልዱ አለ። በኩሩም ከተጠላችው ሚስት የተወለደውን ልጅ ቢሆናል። ስለዚህ ለልጆቹ ከብቱን የሚወርስበትን ቀን ከተጠላችው ሚስት ከተወለደው በኩር ማን ነው ዘንድ አይገባውም ማለት አይገባውም። ስለዚህ ነገር ግን ከከብቱ 2 እጥፍ ለእርሱ በመስጠት ከተጠላችው ሚስት የተወለደውን ልጅ በኩር እንደሆነ ያስታውቃል። የኃይሉን መጀመሪያ ነውና በኩሩን የእርሱ ነው አለ። ስለዚህ እግዚአብሔር ለማነው አንድ ሰው 2 ሚስቶች ቢኖሩት እንዴት አድርጎ ፍትሐዊ አድርጎ ማስተዳደር እንዳለበት ይናገራል። የዳዊትም አለ። የዳዊትም እንደጨመረላት እግዚአብሔር የሰጠውን ብትፈልግ ላይ ከዚህ በላይ ሚስቶችን ጨምሬ ሰጥህ ነበር እያለ ቃል በቃል እግዚአብሔር ይናገራል። ተጨምርልህ መጽሐፈ ሳሙኤል ምዕራፍ 12 ቁጥር 9 ላይ የጌታህን ቤት ሰጠው አለ። የጌታህንም ሚስቶች በብብት ጣልኩልህ። ሚስቶች ልብ አድርጊ። እግዚአብሔር ከሰው ወስዶ ሚስቶች ሰጥቶት ነበር ለዳዊት። ከሰው ወስዶ የሰው ሚስቶች እና ከእሱ ጋር መስ እሺ፣ ለማንኛውም ይሄ ነው ወገናችን። ስለዚህ እግዚአብሔር ወጣች እንደ ልጅት አንድ በላይ መግባት እንደግዝበት ከሚረብሽ ቦታ ራጆች ابتعدوا عن أماكن المؤذية. يا سلام ይሄን ሰፈር ላሳያችሁ ያበደ ሰፈር። እኔ ይሄን ህንጻ አልፈልግም፣ ያኛውን ነው የምፈልገው። እንዴት ያምራል! በኋላ በዚያም ጋለ وقال الله لا تتخذوا إلهين اثنين ልጅ እያላችሁ ታስታውሳላችሁ? ደስ የሚል መኪና ካየ እኔ እችኛዋን አልፈልግም ያችኛዋን ነው የምፈልገው። ያጀማ እዚህ ባህር አለ። ወዐለይኩም ሰላም ወረሕመቱላሂ ወበረካቱ። እዚህ ባህር አለ ያጀማ። ጥያቄ ነበር አይጠየቅ ወላሂ መስኪ ያገለሽ የአላህ እስካሁን ሳንሰማ አንድ ክርስቲያን ጓደኛ አለችኝ። አንድ 10 ዓመት ሆነናል በጓደኝነት ማለት ነው። እንዴት ናት? ደህና ናት ወይ? መጀመሪያ ስለ ደህንነቷ እናወራ። ይህ መስጅድ ባለ እና ስለ መጽሐፍ ቅዱስ ሳወራት የአንዳንድ ቪዲዮህን ምናምን ስልክላት እንደዚህ አይደለም የሚነበበው ትለኛለህ። አንተ የምታነበው العصر عندي أزام ندرك